አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈው ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላሉ ይላል። ኦሮሞ ኢዝ አኒማል፣ እሱ በሌላ ስም ይጠራል። ኦሮሞ ኢዝ አኒማል፣ ወላሞ ኢዝ ስሎዝፉል፣ ትግሪያንስ አር ፍላይቲ፣ ጉራጌ አር ቲፍ፣ ዘጎጃሜ አር ትሪቸረስ፣ ዘጎንደሬ አር ፕራውድ ይላል። ዜን ፓወር ሪዛይድስ ኢን አወር ሃንድ ይላል። ሶ ይሄ ኢትኒክ ፕሮፋይሊንግ የጭቆናው ዋና መሰረት አይደለም ወይ? ኢንዲቪጁዋል ራይት የግለሰብ መብትን የገፈፈ ያዋረደ ብሎ ነው አህዳውያን የሚናገሩ። ነገር ግን ኢንዲቪጁዋል ራይት ኢህአደግ በዚህ ፌዴራሊዝም ላይ የተቀመጠው ምንድነው? የኢንዲቪጁዋል ራይት በሕገ መንግስቱ ከተጠበቀ በኋላ ብቻውኑ ኢንዲቪጁዋል አይላንድ አይደለም ከማህበረሰብ ጋር መብቱ ይከበራል ተብሎ የግሩፕ መብቶች ተከብረዋል። በዓለም በአሁኑ ሰዓት ግሩፕ ራይትስ ካልቸራል ራይትስ የሚባለውን ያንጸባረቀ ብሔር ብሔረሰቦች አፋቸውን ለምን ከፈቱ፣ ቋንቋቸው ለምን አደገ፣ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ሰው አይገልም። እኔ እሺ በጣም ነው ሼር ማድረገው። የኦሮሞ ህዝብ በቃ ነፍሰ ገዳይ አይደለም፣ አይገልም አበደን። የሆነ ቡድን ምናምን ሊኖር ይችላል በተአምር እንደ ህዝብ። የኦሮሞ ህዝብ ግን ሰው ገዳይ አይደለም፣ በጣም ሰው አክባሪ ነው። ዛሬ የምናያቸው ሰዎች ተገደሉ የምንላቸው ሰዎች ከ4 ዓመት በፊት ነው እንደ ወለጋ ሄዱት እንዴ? 77 ዓመተ ምህረት ይሄዱ ተባለ። ኦኬ ስንት ዓመት ሆነው? 40 ዓመት ምን 30 ምናምን ዓመት ሊሆን አይደል እንዴ? ዛሬ ተነስተው እንዴት ነው እንደዚህ ሊያደርጓቸው የሚያስቡት? ሌላ ድራማ ሊሰራ ካልተፈለገ በስተቀር የኦሮሞ ህዝብ ገዳይ ቢሆን ኖሮ ኦነግ ሸኔ ወለጋ ብቻ ነው ያለው። ይሄ ዶክተር አንጋሳ 280 ምናምን ወረዳዎች ላይ ኦነግ ሸኔ ተቆጣጥሯል፣ ግብር እያስከፈለ ነው ብሎ ምክር ቤት ላይ ካሁን በፊት እኮ ተናግሯል። ምንድነው ኦነግ ሸኔ ደምስሰነዋል ምናምን እያላችሁ የምታቀራሩት አለ። ከ280 በላይ ወረዳዎችን ተቆጣጥሮ ግብር እያስከፈለ ነው፣ ሁለተኛ መንግስት ሆኗል ብሎ እኮ ነግሯቸዋል። እዛ አካባቢ የአማራ ተወላጆች አሉ። ኦነግ ሸኔ እንደዚህ አይነት ሰይጣን ቢኖርበት፣ እንደዚህ አይነት ደም የማፍሰስ አባዜ ቢኖርበት ለምን አያደርገውም? ጫወታው ሌላ ነው። ስለዚህ የነዚህ ሰዎች መሞት የሚያራክስ ከዛፍ ተከላ ጋር የሚያመሳስል ንግግር ትሰማያለሽ። ህዝብን ሲሳደብ ትሰማያለሽ። የማይሰማ ደንቆሮ ህዝብ ነው ያለው። ስንነግረው አይሰማም፣ መንግስቱን አይሰማም። የዚህ ሰውዬ ንግግር ጥርት ያለች እውነታን የተሸከመች ናት። ከመንግስት ትራክ ሪከርድ ትግራይ ውስጥ እኮ መንግስት አላረገም እንዴ? አክሱም በአንድ ጀንበር ከ1000 በላይ ተጋሩ አልተረሸም እንዴ? ማህበረ ርጉይ የሁሉ ወጣት አልተገደለም? መንግስት እኮ ነው ያደረገው። ወደ ህወሓት ወደ ምናምን ሊያስጠጋ ነበር የፈለገው። የትግራይ ህዝብ ግን መስሚያው ድፍን ነው። ማን እንደዛ እንደሚያደርግ እያየው ነው ባይኑ። እሱ እንደዛ አድርጎ ለህወሓት ሊያስረክብ ነበር የሞከረው። አሁንም ኦነግ ሸኔ እንትና ጃልመሮ መሪው ከርዕዮት ጋር ዛሬ ቀን እንደውም ዜና ላይ ሊሰሩት ይችላሉ ብዬ አስባለሁ። ዛሬ ቀን ኢንተርቪው ያደረገው ቪዲዮ አይቼ ነበር፣ በድምጽ ነው። ኦላ ነው የሚለው ኦሮሞ ሊበሬሽን አርሚ፣ የኦሮሞ ነጻነት ወታደሮች ለኦሮሞ ህዝብ የራስን ዕድል በራስ እንዲወስን ነው እየታገልን ያለ ነው። ይሄ ቀለም ወለጋ ላይ ተደረገ የሚለው ወንጀል ላይ እኛ የለንበትም። ለህዝብ እየታገልን ህዝብ አንጨፈጭፍም። ስለዚህ ውስጥ የለንበትም። ስለ ኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ ኢቭን የሃጫሉ ግድያ የኤርትራ የደህንነት ሰዎች እንዳሉበት ነው የተናገረው። የኤርትራ የደህንነት ሰዎች እንዳሉበት መንግስት መናገር አይፈልግም። ምክንያቱም አገር አፍርስ ብሎ ራሱ ነው ጋብዞ ያመጣው ኢሳያስ። በነገራችን ላይ እዚህ ጋር ሊጨምርልህና አፈቅላጤው ለገሰ ቱሉ ይህንን ጭፍጨፋ ከመፈጸሙ ከ2 ነው 3 ወይም 4 ቀን በፊት የሰጠው መግለጫ ነበር፣ በተለይ ለቢቢሲ። እዛ አሁን ጭፍጨፋ ተፈጸመበት የተባለ አካባቢ በመንግስት ቁጥጥር ወይም በፋሽስት ቡድን ቁጥጥር ውስጥ እንደሆነ ገልጸው ነበር። ስለዚህ ከመቼው መጥቶ ነው
እነሱ ሸኔ ብለው የሚጠሩት የኦነግ ሰራዊት ከመቼ መጥቶ ነው ይህንን ጭፍጨፋ የፈጸመው የሚሉ በርካቶች ሐሳባቸውን እያነሱ ነው። የኦሮሞ ግንባርም ራሱ መግለጫ የሰጠበት ነበር። የኦሮሞ ሰራዊት እሱም በሰጠው መግለጫ ምንድነው ያለው? ይህንን አካባቢ ብቻ ሳይሆን ሌሎች የአማራ ተወላጆችም ይኖሩባቸው የኦሮሞ አካባቢዎች በቁጥጥር ስር ውስጥ የዋሉበት ሁኔታ አለ። ያኔ ለምን አልተፈጸመም ታዲያ? ጭፍጨፋው ለምን ኦነግ ከፈለገ ይህንን ጭፍጨፋ ለምን ያን ያልፈጸመው? አሁን ግን ሆነ ተብሎ ያ ሰራዊት በሌለበት አካባቢ ጭፍጨፋ እንዲፈጸም በማድረግ ፋሽስት ቡድን በተቀነባበረ መልኩ ይህንን ድርጊት በመፈጸም ወደኛ ያላከከ ነው። ሆኖም ግን አሁንም ማጣራት ይቻላል ብሎ የተናገረው በመግለጫ ያሳወቀበት ሁኔታ ነበር። እውነት ነው። አሁን የዚህ ሰው ንግግር አጠቃላይ ኦላ የኦሮሞ የነጻነት ሰራዊት እዚህ ንክኪ ውስጥ እንደሌለበት አንቺ ያመጣሽው አሁን ጫወታው ይነግርሻል። ይዘነዋል አሉ። ኦኬ ከያዙት እንዴት እንደዚህ አይነት ነገር ይፈጠራል? ከዛ የሚገርመውስ ይሄ ሲፈጠር በ2 ኪሎ ሜትር ርቀት የመከላከያ ካምፕ አለ። አሁን ለዚህ አይነት የጅል ጨዋታ በህዝብሽ ላይ እና ምንም የማያውቁ ህፃናት ልጆች እኛ የሚያመን ለምን እንደሆነ ታውቂያለሽ? በፊልም አይደለም የምናውቀው እንደነሱ በአካል ራሳችን ላይ ስለደረሰ እንደዚህ አይነት ወንጀል ሲፈጠር ደስ አይለንም። እንደ ሰው ነውር ነው ብለን ሁሌ ነው የምናወግዘው። ዛሬም ያመናል። እንዴት ህፃናት ልጆች እናቶች እንደዚህ አድርገህ ዘርግፈህ ድራማ ትሰራለህ? ወዴት ነው እየሄድን ያለ ነው? ልብ ያለው ካለ መንግስትና ማንቆርቱን ለምን አይዘውም? የነዚህ ሰዎች ሞት የሚያመው ሰው ካለ አብን በዩ ይሄ የሰሊጥ ነጋዴ ወራዳ ሁሉ ስብስብ በዩ የሚያመው ከሆነ በእውነት የነዚህ ሰዎች ሞት የሚያመው ከሆነ መንግስትን አንተ ነህ ያደረከው። ምን ስትሰራ ነበር? ኃላፊነትህን አልተወጣህም። የነዚህን ዜጎች ህይወት ማዳን አልቻልክም። ኦላ መግለጫ አውጥቷል። እኔ አይደለሁም ያለ ነው። በገለልተኛ ጋር ይጣራ ሲል ለምን አንተ እሺ ይጣራ አትልም? ማንቆርቱን ለምን አይዙትም? እነዚህ በአማራ ህፃናትና እናቶች ሬሳ የፖለቲካ ካርታ መጫወት የሚፈልጉ ግን እንዴት እያደረጉት እንደሆነ ያይሹ። ስለዚህ ኦነግ ሸኔ ራሱን አውጥቷል። እኔ አይደለሁም። የፈለገ አካል ካለ ሶስተኛው ወገን መንግስትም አይደለም ማንም አይደለም ከውጭ መጥቶ ማጣራት ይችላል ብሏል። ይሄ ለኔ ኦነግ ሸኔ ከዚህ ጨዋታ ውስጥ ውጭ እንደሆነ ይነግረኛል። እቺን የተቀበለ የመንግስት ድምጽ ግን አልሰማም። ኦኬ ግባና ያጣራ። ማይካድራ የሆነው ድራማ ነው እየተሰራ ያለው። ያጣራ የሚባል ራሳቸውን ያዞረዋል። ራሳቸው ስለፈጸሙት ማይካድራ ላይ ራሳቸው ፈጸሙት። የሚያጣራ ሶስተኛው ወገን ይግባ ሲል የትግራይ መንግስት አሉ። እነማን? ይህን ወንጀል የፈጸሙት ሰዎች ኋላ እናገኛቸዋለን። ኦነግ ሸኔ መንግስት ለመሆን ጫካ የገባ ቡድን ነው። ነገ ሀገሪቱን ማስተዳደር የሚፈልግ ጫካ የገባ ቡድን ነው። ከቻለ ሀገሪቱ ካልቻለ ኦሮሚያ የምትባለውን ለማስተዳደር ጫካ የገባ ቡድን ነው። ድሮም የነበረ አሁንም ያለ ወደፊትም የሚኖር ነው። እንዲህ አይነት ቡድን ለስብሰባ እየጠራ ይረሽናል ብላችሁ የምታምኑ ከሆናችሁ በጣም የዋህ ናችሁ ማለት ነው። መንግስት ለመሆን የሚመጣ ቡድን ከመንግስትና ከሚዋጋው ጋር ይዋጋል እንጂ ህዝብ እየጨረሰ ራሱን እያስጠላ ራሱን አጋንንት እያስደረገ ራሱን ገዳይ እያስደረገ መንግስት ለመሆን አይመጣም። ዛሬ መንግስት ውስጥ ያሉ ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም። ኦሮሞነትን መካድ አይጠይቅም። የኦሮሞ ባህልን ማንቋሸሽ አይጠይቅም። ኦሮሞነትን መካድ አይጠይቅም። በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል። እንዲያውም አንዱ ከሌላ ውጪ ሊመጣ አይችልም። በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳ። ይህ ብቻ አይደለም። አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈው ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላሉ ይላል።
Oromo is animal. Oromo is animal. Walamo is slothful. Tigrians are flighty. Gurage are thief. The Gojame are treacherous. The Gondere are proud. Then power resides in our hand. So, ethnic profiling የጥፈናው ዋና መሰረት አይደለም። መጀመሪያ ማሰሪያው ገመዱ መንግስት አይደለ? ህገ መንግስት አሁን ላይ አለ ወይ? ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ ነው። በሰሜን ደም ሲፈስ፣ በደቡብ ደም ሲፈስ፣ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብላችሁታል እኮ ህገ መንግስት አለ ነው አሁን ህገ መንግስቱ አለ ወይ? ወደ ጥርጣሬ መጥቻለሁ። ከህገ መንግስቱ ጋር መጋጨት ከትልቁ ተራራ ጋር መጋጨት ነው ከተባለ ህገ መንግስት እየፈረሰ እያለ የህግ በላይነት እየተጣሰ ሰው በየቦታው እየተገደለ ሰው እየተፈናቀለ እያለ አንድነት የሚባል ነገር ኢትዮጵያ የሚባል ነገር መደመር የሚባል ነገር ሰው ተቀንሶ ባለቀበት አሁን በኢትዮጵያ ውስጥ ህገ መንግስት አለ የህግ በላይነት አለ የሚባል ነገር ሰው እየታረደ ደም እየፈሰሰ ሰው እያለቀ ሰው እየተፈናቀለ ህገ መንግስቱን እንዴት መተርጎም ይቻላል? ዶክተር አብይ ሲመጣ አሁን ሙሉ ኢትዮጵያ ምናልባት ከወሎ በስተቀር ነው መሰለኝ ወሎና ትግራይ ሊሆን ይችላል ምናልባት ሰልፍ ያልወጣ ከዛ በቀር በተረፈ ሁሉ አጨብጭቧል። ሳንውል ሳናድርግን አሁን አንገታችንን አቀርቅረን ማቅለብሰን አመድ አርከፍክፈን እያለቀስን ነው የምንገኘው ብሔረሰቦች። ሳንውል ሳናድር አሸሼ ያሉት ዘፋኞች፣ ሙሴ ያሉት ተናጋሪዎች ድምጹን የዘከሩለት አሁን ላይ ያ ድምጽ አለ ወይ ነው? የለም። እንደ ቤኒሻንጉል ጉሙዝ ካለመኖር ወደ መኖር የመጣ ነው። በዚህ በፌደራላዊ ስርዓት ነው። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን የሚያወድስ ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። የኦሮሞ ህዝብን ጡትና እጅ የቆረጡትን አጥንት ከጉድጓድ ሰብስቦ ሐውልት እየተሰራልን ነው። ስንት መደረግ የሚገባቸው በየክልሉ ያሉ ለአጥንት ለመሰብሰብ ወደ ቤተ መንግስት የገቡ ዲያቆኖችና አንዳንድ ነጋዴዎችን በማሰባሰብ በኦሮሞ ህዝብና በሌሎች ብሔር ብሔረሰቦች ላይ እየተደረገ ያለው ደባ ታሪክ ይቅር የማይለው ነው። እኛ ለተጽዕኖ አንንበረከክም። የመጀመሪያው ምንድነው? አገራችንን ማዳን ነው። ሀገራችንን ከገባችበት ማውጣት ነው። ይሄንን ደግሞ መላው የኦሮሞ ህዝብ ተገንዝቦት ከዚህ ጎን ላለመቆም የተማማለበት ሁኔታ ነው ያለው። በመማማሉም ምክትሉም ጥለውት ሄደዋል። ስለሆነም እኛ አሁን ይሄን አደረገን ይሄን ሰራን ሳይሆን ምን እናድርግ ነው፣ ወደ አክሽን እንሄድ ነው፣ ህዝባችንን እናንቀሳቅስ ነው። አሁን ኢትዮጵያ ውስጥ ያለን ማልቲናሽናል ፌዴራሊዝም የምናቀነቅን የፖለቲካ ፓርቲዎች፣ ምሁራን፣ ሌሎቻችን ከዚህ ጊዜ ጀምሮ የቤት ስራው በእኛ ላይ ነው። ካልሆነ ትዋጣታለ። እያንዳንድ በ10 ሺዎች የሚቆጠሩ አርሶ አደሮች እንግዲህ ይሄ የተፈጸመው በልዩ ኃይል ነው። መንደር ንዑስ ከተሞች የተቃጠሉትና ግጭቱም የሁለቱ ወንድማማች ህዝብ ሳይሆን በግልጽ ቋንቋ የኦሮሞ አርሶ አደር እና የአማራ ልዩ ኃይል ግጭት መሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። የኢትዮጵያ ህዝብ ይሄ ሊረዳ ይገባል። በዚህ አጋጣሚ መላው የኢትዮጵያ ህዝብ እንዲያውቅልን እንዲገነዘብልን የምፈልገው ሀቅ
ኦነግ ሸኔ በሚል የዳቦ ስም በወሎ ኦሮሞ ህዝብ ላይ እየተፈጸመ ያለው የዘር ማጽዳት የጦር ወንጀል በሶስት መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። አንድም ኦሮሞ በመሆናቸው፣ ሁለትም ሙስሊም በመሆናቸው፣ ሶስትም የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ህዝብ እንደ ቅድመ ክፍያ ቀብድ አስይዞ ፍላጎታቸውን ለማስፈጸም በወሎ ኦሮሞ ህዝብ አንገት ላይ ገመድ አስገብቶ እያጠበቁ ፍላጎትን የማሳካት ያጋጅ ታጋጅ ድራማ ሴራ መሆኑ የኢትዮጵያ ህዝብ ሊገነዘብልን ሊያውቅልን ይገባል። በዚህ አጋጣሚ የዚህ ድርጊት ውስጥ ያለውን አካል የፌዴራሉ መንግስት ገለልተኛ አካል አስገብቶ እንዲያጣራልን በህዝቤ ስም መጠየቅ እፈልጋለሁ። ይህ ኃይል የአባቶቻችንን ታሪክ እንደግማለን የሚሉ አካላት ከነስሙም ከሚሴ ላይ የተሰማራው ኃይል ስሙም ጭምር የምኒልክ ብርጌድ በማለት እንግዲህ የቦሩ ሜዳን ይሁን የበኬ ሜዳ የትኛው እንደሚደገም ባናቅም ግን ተግባሩን እያየን ነውና ገለልተኛ የመከላከያ ሰራዊትና የፌዴራል ፖሊስ ገብቶ ዞኑን እንዲያረጋጋልን አሁንም ካሁን በኋላ ሌላ ሞት እንዳንሰማ የፌዴራሉ መንግስት በዚህ ጉዳይ ላይ በአንክሮ ቢሰራ አሁንም በጥብቅ መጠየቅ እፈልጋለሁ። በመግለጫ ጋጋታ የሚዲያ ዘመቻ የአክቲቪስት ባለስልጣን የሉንም፣ ሁሉንም የሉንም። እውነታችንን ግን መንጠቅ አይቻልም። እውነታችንን መንጠቅ አይቻልም። እየሆነ ያለው ሳታማኸኝ ብላኝ ነውና የፌዴራሉ መንግስት ለዚህ ህዝብ ሊደርስ ይገባል። በመጨረሻም በዚህ አካባቢ ማንሳት እንፈልገው ህዝባችን በምሳሌ በገልጸው በአንድ ሰፊ ማረሚያ ቤት ውስጥ እንደሚኖር ታራሚ መብቱም ክብሩም ተገድቦ የሚኖር እስረኛ ህዝብ ነው ቢባል ማጋነን አይደለም። ይሄ ጣፋንታ የገጠመውም ብቸኛው የኢትዮጵያ ህዝብ ነው ቢባል ማጋነን አይመስለኝምና የፌዴራሉ መንግስት ሊደርስለት ይገባል። ይሄን ብዬ ተያዥ ጥያቄዎችን ለማንሳት የመንግስት የመጀመሪያው ግዴታ የዜጎችን ሰላምና ደህንነት ማስከበር እንደሆነ አንድ የነጮች አባባል አለ። a pig with a lipstick is still a pig። አንድ አሳማ ሊፕስቲክ ብትቀቢው አሳማነቱን አይቀየርም። አሳማ አሳማ ነው እና የፈለገ ልታሳማምሪው ብትሞክሪው ምንም ነገር ብታረጊው አሳማ ከሆነ ስቲል አሳማ ነውና ለመቀባባት የሚደረጉት ሙከራ አፍሪካዊ ቅርጽ ለማስያዝ ጸረ ኢምፔሪያሊዝም ትግል እንደሆነ ለመቅረጽ በዛ መልኩ ፍሬም ለማድረግ የሚሞከረው ሙከራ አሳማን ሊፕስቲክ የመቀባት ሙከራ አድርጌ ነው የምወስደው። ደግሞ በጣም የሚያስቅ የሚያደርገው ቧልት የሚያደርገው ኢምፔሪያሊስቶች ናቸው። ጸረ ኢምፔሪያሊስት ጦርነት እያደረግን ነው እያሉ ያሉት አሁን ባለው ሁኔታ። የጦርነቱ ባለቤቶችን ራሱ ቅድም አንድ ነገር እያልኩ ነበር። የጦርነቱን ባለቤቶች ወይም ለዚህ ውድመት ተጠያቂ ናቸው ይህ ማስባቸውን አካላቶች የሚገልጽልኝ ስም እየፈለኩኝ ነበረ ሰሞኑ። ምን አይነት ብሔርተኝነት ነው የሚያራምዱት የሚለውና ዓለም ላይ ብዙ አይነት ብሔርተኞች አሉ። ለምሳሌ ጂንጎይስት ናሽናሊስት የሚባሉ አሉ። ካለ ጦርነት መኖር የማይችሉ እዛም ሄደው መተናኮስ በጦርነት ውስጥ ብቻ ብሔርተኝነት ስሜቱ የሚቀጥል ጂንጎይስት ናሽናሊስት የሚባሉ አሉ። መጨረሻዊ ናሽናሊዝም አድርጎ ነው ፋሺዝም የሚሆነው። ለምሳሌ የጣሊያን የሙሶሎኒ ናሽናሊዝም ነው መጨረሻ ላይ ፋሺዝም የሚሆነው። የናዚ ሙቭመንት it was ናሽናሊስት ሙቭመንት አይደል? ጀርመን አሪያን ሬስ አድርጎ ነው መጨረሻ ላይ ናዚዝም ፋሺዝም የሚሆነው። እና ብዙ አይነት ናሽናሊስት እንትኖች አሉ። እዚህ ሀገር ያለው ራሱን የኢትዮጵያ ብሔርተኛ ብሎ የሚጠራው አንዳንዴ ደግሞ የለበሰውን ማስክ ያወልቅና የተቀባባውን ምናምን ያረግፍና ራሱን የአማራ ብሔርተኛ ብሎ የሚገልጸው ሁለቱም አንድ ነገሮች ናቸው። ይሄን አካል ምን አይነት ብሔርተኝነት ነው የሚገልጸው የሚለውን ሳስብ ምንም ላገኝ አልቻልኩምና ለኦንሊ ቲንግ ላገኝ የቻልኩት የአሳማ ብሔርተኝነት የአሳማ ባህሪ ያለው ብሔርተኝነት የሚያራምዱ አካላቶች ናቸው። ምን ማለት ነው? ሶስት ነገሮች ማንሳት ይቻላል እዚህ ላይ። አንደኛ አሳማ አይጠግብም። መለያ ባህሪው የአሳማ ይሄ ነው። ያገኘውን ነገር ሁሉ ይበላል፣ አይጠግብም።
የኢትዮጵያ ብሔርተኝነት የአማራ ብሔርተኝነት የኢትዮጵያን ሀገረ መንግስት እንደምንም ተንከባክቦ ያኮረፉትን አካላቶች አስማምቶ ሀገሪቷን ሊያስቀጥል የሚገባው ብሔርተኝነት ነበር። ምክንያቱም የኢትዮጵያ ነፍስ ሆኗል። ባለፉት አመታት በተሰራው ስራ ምክንያት ኢትዮጵያ ተብላ ስትገለጽ የምትገለጸው ኮር በሆነው በአማራ ካልቸር ሆኗል። ኮር ሆኗል በነበሩት የታሪክ እንትኖች ምክንያት። ይህንን ፕሪቪሌጅ ላለማጣት ቢያንስ እንደው ፕሪቪሌጁን ሌሎችን ማካተት መሳብ በተቻለ መጠን አቃፊ መሆን ሲገባው በአንጻሩ አልረካም፣ ገና አልጠገበም። ገና ሶማሌነትን ማጥፋት ነው የሚፈልገው፣ ገና ኦሮሞነትን ማጥፋት ነው የሚፈልገው፣ ገና ትግሬነትን ማጥፋት ነው የሚፈልገው። ይሄንም አንደኛው መግለጫው አይጠግብም። 100 ምናምን ዓመታት ህዝቦችን አስገብሮ ገዝቶ አሁንም አስገብሮ መግዛት ነው የሚፈልገው። ሁለተኛ ባህሪው እያበላሹ የሚፈልገውን ነገር እያበላሹ ምንም ነገር ልታደርጊው ትችላለሽ። አሳማ ሲኮላሽ ሙሉ ለሙሉ ብልቱ ተቆርጦ ነው የሚወጣው። ምግብ ሰተሹ የሚፈልገው ነገር እየበላ ሙሉ ብልቱን ቆርጠሽ ስታወጪው አያውቅም። ቆርጠሽ አውጥተሽ ምግቡን ጨርሶ ከብዙ ሰዓት በኋላ ነው ህመሙ ሲሰማው የሚጮው። የአማራ ብሔርተኝነት ወይም የኢትዮጵያ ብሔርተኝነት ኦሮሞነትን አጠፋልሃለሁ እያልሹ ኦሮሞዎችን በወለጋ በጉጂ እያሳደርሽለት መሪዎቹን እስር ቤት እየከተትሽለት መዓት ነገር ብሔር ብሔረሰቦች ላይ እየፈጸምሽ ቋንቋቸውን እያጠፋሽ ብዙ ነገር እያደረግሽ ከሆነ ኮንዶሚኒየም ብትወስጂ ሪቮን ብትወስጂ ቤቱን ብትወስጂ ስልጣኑን ብትወስጂበት ምንም ጉዳይ አይደለም። ምግቡን ሰተሽዋል ማለት ነው። ይሄ ነው ሌላኛው መገለጫው። አንድ ቅድም ከሆነ ሰው ጋር ስናወራ ሶቅራጠስ ነባባል እየነገረ ነበርና ከጠገበ አሳማ የተራበ ሰው ይሻላል። አሳማ ጠገበ ብለሽ አይጠግብም በቃ እና ራሱን መግዛት አይችልም። የተራበ ሰው ግን ምንም ያህል ቢራብ ራሱን መግዛት ይችላል። እና ይሄንን ብሔርተኝነት የሚያራምዱ አካላቶች ናቸው የዚህ ጦርነት ውድመት ተጠያቂዎች ብዬ ነው የማስበው። ምክንያቱም ግልጽ እንነጋገር። ለምሳሌ ብቻቸውን መዋጋት አይችሉም አይደል? ተቃራኒ ያላቸው አካላት ለውድመቱ ተጠያቂ ያልኩኝ ነው። ምሳሌ ልስጥሽ። ለምሳሌ የኢትዮጵያ መከላከያ ወታደር መቀሌ ገባ አይደለም? አገር ሰላም ነበር ስለዚህ አንጻራዊ ጊዜያዊ መንግስት ተቋቁሞ ነበር እና አብርሃ ደስታን ሳይቀር እና አምዶምን ሳይቀር እንደገና ኮርኮሮ ናሽናሊስት ያደርጋቸው ብሔርተኛ ያደርጋቸው ምንድነው? አሸንፎ ገብቶም ስለ ወልቃይት ነው የሚያወራው። አሸንፎ ገብቶም ስለ መሬት ነው የሚያወራው። ገና አልጠገብም። አሁን ታዬ ደንዳ ራሱ አይደል ሲጽፍ የነበረው ይሄ ጦርነት ህግ የማስከበር ነው እንጂ የርስት ማስመለስ ዘመቻ አይደለም ብሎ የጻፈው የብልጽግና ባለስልጣን አይደለም ታዬ ደንዳ አይደለም እንደ የጻፈው። አልጠግብም በማለት እኮ ነው እንደገና የትግራይ ናሽናሊዝም ሊነሳ የቻለው ከአፈር ልሶ። ዋናው ተጠያቂው ለውድመቱ ይሄ የአሳማ ብሔርተኝነት ሐሳብ ነው።